ዋነስ ፔንቴኮስታል ወይም የአንድነት ፔንቴኮስታል፣ በስላሴ የማያምኑ ኦንሊ ጂሰስ ፔንቴኮስታል፣ አፖስቶሊክ ወይም ሐዋርያዊት ቤተክርስቲያን ብለው ራሳቸውን የሚጠሩ ቤተ እምነቶች ክርስቲያን ናቸው ወይም መጽሐፍ ቅዱሳዊ ናቸው የሚለውን በዛሬው መርሃ ግብር እንመለከታለን። በዛሬው መርሃ ግብር በኦርቶዶክሳዊ ማለትም ቀጥተኛ በሆነው የስላሴ ትምህርት ስለማያምኑ ቤተ እምነቶች ሶስት ዋና ዋና ሐሳቦችን እናያለን። አንደኛ ኦንሊ ጂሰስ ፔንቴኮስታል ማን ናቸው? ሁለተኛ እንዴትስ ልንለያቸው እንችላለን? ሶስተኛ ምንድነው የሚያምኑት? እንዴት በእግዚአብሔር ቃል ስሁት ትምህርታቸውን ወይም ምንፍቅናቸውን እናጋልጣለን፣ እናፈርሳለን የሚሉትን እንመለከታለን። አብራችሁን ቆዩ። ኦንሊ ጂሰስ ፔንቴኮስታል ማን ናቸው? ፔንቴኮስታሊዝም በአጠቃላይ ስሙን ሊያገኝ የቻለው በ1906 በአዙዛ ስትሬት ሪቫይቫል በሎስ አንጀለስ ካሊፎርኒያ ሲሆን በዚያን ጊዜ እግዚአብሔር ራሱን በምልክት በድንቅና በተአምር ያሳየበት የእንደገና መነቃቃት ጊዜ ነው ብለው ፔንቴኮስታሎች ያምናሉ። በተለይም እንደ ሐዋርያት ሥራ ምዕራፍ 2 እንደሆነው ተመሳሳይ ልሳን ደግሞ ከብዙ ዓመታት ዝምታ በኋላ በ1906 ወደ ቤተ ክርስቲያን ተመልሷል ብለው ያምናሉ። በዚህም ምክንያት ከሐዋርያት ሥራ ምዕራፍ 2 በመነሳት ራሳቸውን ፔንቴኮስታል ብለው ይጠራሉ። አሁን ፔንቴ የምንላቸው ማለት ነው። በነገራችን ላይ ከዚህ ብዙ ቁጥር ከያዘው ፔንቴኮስታል ውስጥ ነው እነዚህ ዋነስ ፔንቴኮስታል ወይም ኦንሊ ጂሰስ የሚባሉት ተነጥለው የወጡት። ስለዚህ ልብ ልንል የሚገባው በስላሴ የሚያምኑ ወይም ትሪቴሪያን ፔንቴኮስታል አሉ። እነዚህ ጤናማውን የክርስትና ትምህርት የሚያስተምሩ ናቸው። ከነሱ ጋር ምንም ችግር የለብንም። እንደግፋቸዋለን፣ አብረን ህብረት እናደርጋለን። ለምሳሌ አሴምብሊ ኦፍ ጋድ ኢትዮጵያ፣ ሙሉ ወንጌል ቤተክርስቲያን፣ ገነት፣ ህይወት ብርሃን የመሳሰሉ ማለቴ ነው። ስለዚህ ማወቅ ያለብን ሁሉም ፔንቴ ፕሮቴስታንት አይደለም። ምክንያቱም ኦንሊ ጂሰስ ፔንቴዎች አሉ። ደግሞ ሁሉም ፕሮቴስታንት ፔንቴ አይደለም። ምክንያቱም ክላሲካል ፕሮቴስታንት የሚባሉ ወይም ጥንታዊ ትውፊታዊ ፕሮቴስታንት ፔንቴኮስታል ወይም ፔንቴ አይደሉም። ለምሳሌ ሉትራን፣ መካነ ኢየሱስ፣ ባፕቲስት፣ ቃለ ሕይወት የመሳሰሉት። አሁን ላይ ሀገራችን ላይ ሁሉም የተደባለቀ ተቸገርን እንጂ እውነታው ይሄ ነው። አሁን የምናወራው በአዙዛ ስትሬት ሪቫይቫል ከተካፈሉት ኦንሊ ጂሰስ ፔንቴዎች ጋር ነው ጉዳያችን። እኔ እስካሁን ያልገባኝ ነገር ቢኖር እንዴት ከአንድ ወንዝ ሁለት ንጹህና ቆሻሻ ውሃ እንደሚቀዳ ነው። ማለቴ እንዴት ከአንዱ አዙዛ ስትሬት ሪቫይቫል ሁለት በስላሴ የሚያምኑ እና የማያምኑ ሰዎች ከአንድ መንፈስ ተካፈሉ? ስለዚህ በዚህ መንገድ አጀማመራቸውና ማን እንደሆኑ ካየን ወደ ሁለተኛው ሐሳባችን እንዝለቅ። እንዴት ልንለያቸው እንችላለን? የኦንሊ ጂሰስ ፔንቴኮስታል ስሞች በሀገራችንና በዓለማችን። እነዚህን ስሞች በአካል ወይም በሚዲያ ካያችሁ ራን አዌይ ፕሊስ፣ አፖስቶሊክ ቸርች ኦፍ ኢትዮጵያ፣ የኢትዮጵያ ሐዋርያዊት ቤተክርስቲያን፣ አፖስቶሊክ ፔንቴኮስታል፣ ሐዋርያዊት ፔንቴኮስታል፣ ጂሰስ ኦንሊ ኦር ጂሰስ ኔም ኦንሊ፣ ዘ ዋነስ ሙቭመንት የአንድነት እንቅስቃሴ፣ ዩናይትድ ፔንቴኮስታል ቸርች ኢንተርናሽናል ዩፒሲአይ በዓለም በጣም ግዙፍ ቸርቻቸው ነው። ሌላኛው ትልቁ የፔንቴኮስታል አሴምብሊ ኦፍ ዘ ወርልድ አፖስቶሊክ ኦቨርካሚንግ ሆሊ ቸርች ኦፍ ጋድ በብዙ ሺዎች ምዕመን ያለበት ነው። አሴምብሊስ ኦፍ ዘ ሎርድ ጂሰስ በብዙ ሺዎች ምዕመን ያለበት፣ ይህም ሌላኛው ቤተ እምነታቸው ነው። ባይብል ዌይ ቸርች ኦፍ አወር ሎርድ፣ ቸርች ኦፍ አወር ሎርድ፣ ፔንቴኮስታል አሴምብሊ ኦፍ ዘ ወርልድ፣ ዩናይትድ ቸርች ኦፍ ጂሰስ ክራይስት። እኚህን የመሳሰሉ በተለይም አፖስቶሊክ፣ ዋነስ ሙቭመንት፣ ኦንሊ ጂሰስ፣ ጂሰስ ኔም ኦንሊ የሚሉ ስያሜዎችን በጥርጣሬ መመልከት የእምነት አቋማቸውን ቶሎ ማየትና መራቅ ተገቢ ነው። በሶስተኛ ደረጃ የምናየው ታዲያስ እምነታቸው ምንድነው? ለምንስ ጸረ መጽሐፍ ቅዱስና መናፍቅ ተባሉ የሚለውን እንመለከታለን። ስለ ስላሴ፣ ስለ ኢየሱስ እና ስለ ድነት ያላቸው አመለካከት ወይም አስተምሮ መናፍቅ አስብሏቸዋል። እስቲ እነዚህ ሶስቱን ከፋፍለን እንመልከት። ስለ ስላሴ ያላቸው አመለካከት በታሪክ ውስጥ እንደምንረዳው የኦንሊ ጂሰስ አይነት ምንፍቅናዎች የሚከሰቱት አምላክን በዚች በተገደበችው አእምሯችን ለመግለጽ በመሞከራችን ነው። ወይም አምላክ ራሱን በገለጠው መንገድ ሳይሆን ሰው በሰራው መንገድ ለማብራራት ስንሞክር ነው። ከነዚህም አንዱ ሞዴሊዝም ኦር ሳቢያኒዝም ይባላል። ይህም ትምህርት በሶስተኛው ክፍለ ዘመን ሳቢያኒያንስ በተባሉ ጥቂት ሰዎች የተጀመረ ነበር። ትምህርቱም እግዚአብሔር ራሱን በሶስት በተለያዩ መንገዶች ወይም ሁኔታዎች ገልጿል የሚል ነው። ይህም አንዳንዴ አባት፣ ሌላ ጊዜ ልጅ፣
ሌላ ጊዜ ደግሞ መንፈስ ቅዱስ የሆነ የተለዋወጠ ገልጧል የሚል ነው። ምናልባት ለተገደበው አእምሯችን ይህ ሀሳብ ልክ ሊመስለን ይችላል። ግን በመጽሐፍ ቅዱስ መነጽር ስናየው ቀጣይነት የሌለው የተሳሳተ አስተምሮ ነው። የኛ ሎጂክ መጽሐፍ ቅዱሳችንን ሊፈታልን አይችልም። ሎጂካችንን የሚዳኘው በመጽሐፍ ቅዱስ ነው። በዚህ ጉዳይ ቆይተን እንሄድበታለን። ኦንሊ ጂሰስ ፔንቴኮስታሎች አንድ አካል ብቻ የሆነ አምላክ አለ፣ እሱም ኢየሱስ ነው። አምላክ ኢየሱስ ብቻ ነው ብለው ያምናሉ። በዚህም ምክንያት የስማቸው ስያሜ እንኳን ኦንሊ ጂሰስ፣ ኔም ኦፍ ጂሰስ፣ ኦንሊ ምናምን እያሉ ነው የሚሰይሙት። ኢየሱስ ብቸኛውና የእውነተኛው አምላክ አካል ነው፣ ሌላ አካል የለም ብለው ያምናሉ። ኢየሱስ አንዳንዴ አብ አባት ይሆናል፣ አንዳንዴ ደግሞ መንፈስ ቅዱስ ይሆናል ይላሉ። እናም አብና መንፈስ ቅዱስ አካል ያላቸው ሲሆኑ ኢየሱስ ክርስቶስ ራሱን ማንፌስት የሚያደርግባቸው ወይም የሚገልጥባቸው መንገዶችና ስሞች ናቸው ብለው ያምናሉ። ሌላው ኢየሱስ ራሱ በእነዚህ በሁለት በተለያዩ መንገዶች ሊሰራ መርጧል ብሎ ያምናሉ። እግዚአብሔር አብ ሆኖ በሰማይ፣ ኢየሱስ ሆኖ ደግሞ በምድር። ለእነዚህም ትምህርታቸው የሚጠቅሱት ጥቅስ ቆላስይስ 2:9 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል የሚለውን ጥቅስ ሲሆን የመለኮት ሙላት ወይም አጠቃላይነት በኢየሱስና በኢየሱስ ብቻ ነው። ይህ ማለት የአምላክ ማንነቱ ሙሉ በሙሉ ፍጹም መለኮታዊ ማንነቱ በኢየሱስ ክርስቶስ ማንነት ላይ ብቻ እንደሚገኝ ይናገራሉ። አንድ አምላክ፣ አንድ አካል፣ አንድ አምላክ አለ፣ እሱም ደግሞ አንድ መለኮታዊ አካል አለው ብለው ያምናሉ። ኢየሱስ የአንድ አምላክ መገለጥ ነው ይላሉ። ኢየሱስ ክርስቶስ ይህ አንድ አምላክ እንደሆነ እናምናለን። ራሱን በተለያየ ሞርስ ወይም ሚናዎች በተለያዩ ጊዜያት ይገልጣል። እግዚአብሔር ፈጣሪነት ሕግ ሰጪ ሆኖ ሲሰራ አብ ነበር። እግዚአብሔር የሰው ልጅ ለመቤዠት በተዋህዶ ወይም ኢንካርኔሽን ጊዜ ወልድ ኢየሱስ ነበር እየተለዋወጠ ማለታቸው ነው። እግዚአብሔር በአማኞቹ ሲሰራ እና ቤተክርስቲያን ስልጣን ሲሰጥ እርሱ መንፈስ ቅዱስ ነው። በመለኮት ሶስት አካል የሚባል የለም። አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አይደሉም። ይልቁንስ የአንዱ አምላክ የኢየሱስ ስሞች ወይም መገለጫዎች ናቸው። ስለዚህ የመለኮት ጠቅላላነት ሙላት በአንድ አካል በኢየሱስ ብቻ ይኖራል ብለው ያስተምራሉ። ይህ የቆላስይስ 2:9 ጥቅስ ግን ለዚህ ትምህርታቸው መሰረት ወይም ማስረጃ ሊሆን አይችልም። ምክንያቱም ክፍሉ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ማለት እውነተኛ የእግዚአብሔር ኔቸር ሁሉም መሰረታዊ ኢሴንስ ወይም እውነተኛውን እግዚአብሔር በሰውነት ሙሉ በሙሉ አሳይቷል። ማይታየውን እውነተኛውን እግዚአብሔር በሰውነቱ ሙሉ በሙሉ አሳይቷል፣ ገልጧል ብሎ ስለ ኢየሱስ የሚያወራ ክፍል ነው እንጂ አምላክ በአንድ አካል ውስጥ ብቻ ይኖራል ወይም የመለኮት ጠቅላላነት ሙላት በአንድ አካል በኢየሱስ ውስጥ ብቻ ይኖራል የሚለውን አይናገርም። ይህ ሚስ ኢንተርፕሪቴሽን ይባላል፣ የተሳሳተ አተረጓጎም። ለምሳሌ እንዲህ እንደ ኦንሊ ጂሰስ ፔንቴኮስታል ቆላስይስ 2:9ን ከፈታን እንደ ፊልጵስዩስ ምዕራፍ 2 ያሉ ክፍሎች ሴንስ የማይሰጡ ይሆናሉ ማለት ነው። ኢየሱስ ልጅም አባትም መንፈስ ቅዱስም ነው፣ ወይም ኢየሱስ ወልድ ነው፣ አባትም ነው፣ መንፈስ ቅዱስም ነው፣ አንድ አካል ነው ማለት መጽሐፍ ቅዱሳዊ አይደለም፣ በምንም አያስኬድም። ስለ ሶስት አካል እየተወራ አንድ አካል ነው ማለት መጽሐፍ ቅዱሳዊ አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 7 እስከ 11። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እዚህ ላይ እንደምንመለከተው ቁጥር 8 ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ ይላል። የታዘዘ ሆነ ሲል ኢየሱስ ለማን ነው የታዘዘው? ለራሱ ለኢየሱስ ነው። ቁጥር 9 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠ ይላል። ስለዚህ ክፍል ላይ ኢየሱስ ራሱን ነው ከፍ ከፍ ያደረገው፣ ደግሞም ለኢየሱስ ነው ከስም በላይ ስም የሰጠው። እዚህ ላይ በግልጽ እንደሚታየው ስለ ሁለት ኢንዲቪጁዋል ፐርሰን ወይም አካል ያወራል ካልሸመጠጥን በስተቀር። ኢየሱስ አባትም ልጅም መንፈስ ቅዱስም ከሆነ አዲስ ኪዳን ላይ የምናነባቸው ብዙ የመጽሐፍ ቅዱስ ክፍሎች ሴንስ ያጣሉ። ማቴዎስ 3 ከቁጥር 16 እስከ 17 ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ።
እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። ታዲያ እዚህ ጋር ክርስቶስ ሶስቱም ቦታ ራሱ ነው ማለት ነው? እንደዚህ ማለት አንችልም። እዚህ ጋር ሶስት የተለያዩ የአንድ መለኮት አካላት በአንድ ጊዜ ኢንተራክት ሲያደርጉ ነው የሚታየው እንጂ አንድ አካል ኢየሱስ እየተለዋወጠ አናይም። አንድ ሰው ስለ ሥላሴ ካልተረዳ መጽሐፍ ቅዱስን እየተረዳ አይደለም ማለት ነው። ሌላው ደካማ የኦንሊ ጂሰስ ፔንቴኮስታሎች አርጊውመንት ትሪኒቲ ወይም ሥላሴ ቃል በቃል ባይብል ውስጥ የለም የሚል ነው። ይህን በቀላሉ ዲባንክ ማድረግ ይቻላል። ምክንያቱም በመጀመሪያ ወርድ ባይ ወርድ ፋላሲ ነው። የግድ ቃሉ አያስፈልገንም፣ ኮንሴፕቱ ወይም ትምህርቱ መጽሐፍ ቅዱስ ላይ ካለ ማለት ነው። ለምሳሌ ኦምኒ ፕሬዘንስ ወይም ኦምኒሸንስ የሚለው መጽሐፍ ቅዱስ ላይ ቃል በቃል የለም። ማለትም እግዚአብሔር በአንድ ጊዜ ሁሉም ቦታ በአንድ ይገኛል። እግዚአብሔር ሁሉን የሚያውቅ ሁሉን አዋቂ ነው የሚለው ቃል በቃል መጽሐፍ ቅዱስ ላይ አናገኘውም። ስለዚህ በአንድ ጊዜ ሁሉም ቦታ አይገኝም፣ እግዚአብሔር ሁሉን አያውቅም የሚል ትልቅ ስህተት ልንሰራ ነው ማለት ነው። ምክንያቱም ቃል በቃል ባይጻፍም መጽሐፍ ቅዱሳችንን ስናጠና በጣም ብዙ ቦታ እግዚአብሔር በአንድ ጊዜ ሁሉም ቦታ እንደሚገኝ ሁሉን አዋቂ እንደሆነ ይናገራል። ይህን ኦንሊ ጂሰስ ፔንቴኮስታል ራሳቸው ያምናሉ። ስለዚህ እንዲህ አይነቱ አርጊውመንት አዋጭ አይሆንም። ሌላው አንድ አምላክ አንድ አካል ዋን ጋድ ዋን ፐርሰን የሚለውን ለማስተማር የሚጠቀሟቸው ታዋቂ ጥቅሶቻቸው ኦሪት ዘዳግም 6:4 እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ the Lord is one የሚለውን፣ መዝሙር 71:2 የእስራኤል ቅዱስ አምላክ ሆይ የሚለውን በእንግሊዝኛው the holy one of Israel፣ አዲስ ኪዳን ሮሜ 3:30፣ አንደኛ ቆሮንቶስ 8:4-6፣ ኤፌሶን 3:4-6፣ ያዕቆብ 2:19፣ ራእይ 4:2፣ ቆላስይስ 2:9፣ ዮሐንስ 10:30፣ ዮሐንስ 14:9፣ ኢሳይያስ 9:6። እነዚህ ሁሉም ጥቅሶች አንድ መለኮት እንዳለ እንጂ አንድ መለኮት በአንድ አካል እንዳለ አያስተምሩም። የእነርሱንም ዩኒታሪያል ጋድ አያስተምርም። ይልቁንም ጥቅሶቹ የሥላሴን አንድ አምላክነት መለኮትን የሚናገር እኛን የሚደግፈን ክፍል ነው። ምክንያቱም ቅድም ባየናቸው እና አሁንም ቀጥሎ በምናያቸው ክፍሎች የእግዚአብሔርን ሶስት አካል ወይም ፐርሰን መጽሐፍ ቅዱስ ያስተምረናል። ደግሞ አንድ ማንነት መለኮትነት ያስተምረናል። ስለዚህ እነዚህ ሁለቱ የሚጋጩ ሳይሆኑ የሚስማሙ ጉዳዮች ናቸው። እግዚአብሔር አንድ አምላክ በሶስት አካል የሚኖር ወይም ሥላሴ፣ አንድ መለኮት በሶስት አካል ወይም ዋን ቢንግ ኢን ትሪ ፐርሰን እንጂ አንድ መለኮት በአንድ አካል የሚል የመጽሐፍ ቅዱስ አስተምሮ የለም። ዮሐንስ 15:26 ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኙ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እዚህ ላይ ታዲያ ኢየሱስ ራሱን ነው የሚልከው? ሴንስ አይሰጥም። ማቴዎስ 26:39 ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ። ስለዚህ ኢየሱስ እዚህ ክፍል ላይ ወደ ራሱ ነው የሚጸልየው። ማቴዎስ 27:46፣ ማቴዎስ 28:19 የተለያዩ አካላት እንዳሉ በጣም ያስተምራል። ዮሐንስ 20:17 ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገሪያቸው አላት። እዚህ ክፍል ላይ ኢየሱስ፣ ወንድሞቼ፣ አባት የሚሉ የተለያዩ አካላት አሉ። ስለዚህ በኦንሊ ጂሰስ ፔንቴኮስታል መሰረት ኢየሱስ አባትም ነው ካሉ ኢየሱስ ወንድሞችም ነው ማለት ነው። ምክንያቱም ጥቅሱ ላይ አንድ አካል ነው፣ የተለያየ አካላት አይታያቸውም። ሌላው ደግሞ ኢየሱስ ወደ አባቴና አባታችሁ ይሄዳሉ ሲል ወደ ራሱና ወደ ራሱ ይሄዳሉ ማለቱ ነው ማለት ነው። እዚህ ጋር በግልጽ የተለያዩ አካላት እንዳሉ ይነግረናል። ሐዋርያት ምዕራፍ 2:32-33 ሶስት አካላት ያሳየናል። ሐዋርያት 7:56፣ ራእይ 5:6-7 በመጽሐፍ ቅዱስ ግልጽ ነው። ኢየሱስ አብ አይደለም፣ መንፈስ ቅዱስም አይደለም። አንደኛ ጢሞቴዎስ 2:5 ስለ መካከለኛነት ስለ ሚዲየተር ወይም ኢንተርሴክሽን ያወራል። ስለዚህ በኦንሊ ጂሰስ ፔንቴኮስታል አስተምሮ መሰረት መካከለኝነት፣ አማላጅነት ወይም ሚዲያተርስ የምንለው መሰረታዊ የክርስትና ትምህርት ውሃ በለው ማለት ነው። ምክንያቱም ኢየሱስ አብ ከሆነ በእግዚአብሔርና በሰው መካከል የሚባል ነገር አይኖርም። ምክንያቱም
መካከለኛ ማለት በሁለት አካላት መሃል ነው። ስለዚህ የጥቅሱ ሆነ የክርስትና ትምህርት ለኦንሊ ጂሰስ ምንም ጥቅም የለውም ማለት ነው፣ አያስኬድም። ዮሐንስ 17 ቁጥር 3-5 ዲስቲንክት ፐርሰን ወይ ስለተለያዩ አካላት ያወራል። በመጨረሻ ዮሐንስ 8:17-18 ስለ ሁለት ሰዎች ምስክር ክርስቶስ ካወራ በኋላ እሱ ራሱና አብ ስለ እርሱ እንደሚመሰክር ይህ ምስክርነት ተቀባይነት እንዳለው ይናገራል። ግን በኦንሊ ጂሰስ ፔንቴኮስታል ይህ ምስክርነት ውድቅ ይሆናል። ምክንያቱም ኢየሱስ ራሱ አብ ነው፣ አንድ አካል ናቸው። ስለዚህ ስለ ኢየሱስ ያለው ምስክርነት ውድቅ ይሆናል። ኢየሱስ ውሸት ወይም ሐሰት ይሆናል ማለት ነው። ጌታ ምሕረቱን ያድርግላቸው ነው። ስለዚህ መጽሐፍ ቅዱስ በግልጽ ስለ ሥላሴ ያስተምራል። ነገር ግን የኦንሊ ጂሰስ ፔንቴኮስታልን አንድ አምላክ በአንድ አካልን አያስተምርም። ስለ ኢየሱስ ያላቸው አመለካከት ኢየሱስ ዲቫይን ኔቸር ወይም አምላካዊ ባህሪ፣ ሁማን ኔቸር ወይም ሰብአዊ ባህሪ ይቀበላሉ። ትክክል ናቸው። ኢየሱስ ሁለት ባህሪያት አሉት። ነገር ግን ትልቁ የሚሳሳቱበት ነገር እነዚህ ሁለት ባህሪያት በተናጥል አክት ወይም ኦፕሬት ያደርጋሉ ወይም ይሰራሉ ብለው ያምናሉ። እስቲ ለእነዚህ ሰዎች እነዚህን 5 ጥያቄዎችን በመጠየቅ እናብራራው። ጥያቄ ቅድም እንዳየነው ማቴዎስ 27:46 ኢየሱስ ራሱ አብ ከሆነ እንዴት ወደ ራሱ ይጸልያል? የነሱ መልስ የኢየሱስ ሰውነት ለመለኮቱ ነው የጸለየው፣ ሁማኒቲ ኮሊንግ አውት ዲቲ ይላሉ። ይህ ደግሞ ኢየሱስን መነጣጠል ነው። ስለዚህ መስቀል ላይ ያለው ሰውነት ለመለኮቱ ጸለየ ነው። ይህ ማለት ደግሞ ሰውነት ብቻ ነው መስቀል ላይ የተሰቀለው ወደሚል ሌላ መንፈቅና ውስጥ ይከታል። የኢየሱስ ሰውነት ብቻውን የሆነ ነገር ያደርጋል፣ የኢየሱስ መለኮትም ብቻውን የሆነ ነገር ያደርጋል ማለት ነው። ይሄ አያስኬድም። መስቀል ላይ የተሰቀለው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። ጥያቄ 2 ማቴዎስ 3:17 እነሆ ድምጽ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው አለ። አለ አብና አንድ አካል ናቸው ካለ እንዴት እርስ በርስ ፍቅር ይገላለጻሉ? ዮሐንስ 5:20 አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። ኢየሱስ ታዲያ እዚህ ጋር እያወራ ያለው ራስን ስለማፍቀር ወይም ሰልፍ ላብ ነው ወይስ የኢየሱስ ሰዋዊ ባህሪ አምላካዊ ባህሪን አፈቀረ ወይም ወደደ እያለን ነው? ምንም ሴንስ አይሰጥም። ጥያቄ ቁጥር 3 ዮሐንስ 12:28 አባት ሆይ ስምህን አክብረው፣ ስለዚህም አከበሩት፣ ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ። እዚህ ጋር ታዲያ ኢየሱስ ራሱን እያወራ ነው ወይስ ሰዋዊ ባህሪው ከመለኮታዊ ባህሪው ጋር እያወራ ነው? ጥያቄ ቁጥር 4 ማቴዎስ 11:27 ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቀው የለም፣ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። አንድ አካል ነው ካለ እንዴት ነው አንዱ አንዱን እንደሚያውቀው የተጻፈው? ወይስ ክርስቶስ ራሱን ነው የሚያውቀው ወይስ ሰዋዊ ባህሪው መለኮታዊ ባህሪውን ነው የሚያውቀው? ጥያቄ 5 ኢየሱስ መለኮት አንድ አካል ነው ካለ ይህ ኢየሱስ በመስቀል ላይ ሲሞት እና 3 ቀናት ሲቆይ ምን ተከሰተ? እና አምላክ ሞቱ መንበርስ ባዶ ነበረች? እዚህ ደግሞ መልስ ብላችሁ ስጋ ብቻ ነው የሞተው ብላችሁ ሌላ ኃጢአት ውስጥ መግባት እንዳይሆን። ስለዚህ ስለ ኢየሱስ ያላቸው አመለካከት ጤናማ አይደለም፣ ደግሞም ግራ የተጋባ ነው። መጽሐፍ ቅዱሳዊም አመክንዮአዊ ወይም ሎጂካል አይደለም። ስለ ድነት ወይም ሳሊቬሽን ያላቸው አመለካከት ይህ አስተምሯቸው ደግሞ እጅግ አደገኛ ነው። ለመዳን ብዙ ቅድመ ሁኔታዎች አሉ። ቅድመ ሁኔታ 1 ለመዳን ጂሰስ ኦንሊ ወይም አንድ አምላክ በአንድ አካል አስተምሮን ማመን ግዴታ ነው፣ አለዚያ አልዳንክም። በአጭሩ ሥላሴን ካልካድክ አትድንም። ቅድመ ሁኔታ 2 ለመዳን በውሃ መጠመቅ አለብህ፣ ለዚያውም በኢየሱስ ስም ነው። በአብ በወልድ በመንፈስ ቅዱስ መጠመቅ ለነሱ ምንፍቅና ነው። ለዚህም የሚጠቅሱት ጥቅስ የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እዚህ ክፍል ላይ ጴጥሮስ የሆነ የጥምቀት ፎርሙላ እየሰጠ አልነበረም። የሐዋርያት ምዕራፍ 2 ከቁጥር 1 ጀምሮ ስለ ኢየሱስ ነው እየተናገረ ያለው፣ ስለ ስሙ። ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ስለ ኢየሱስ አዳኝ ስለሆነ ስሙ እየተናገረ ነው ያለው።
አውዱን ስንመለከት የመዳኛ መንገድ ኢየሱስ ብቻ እንደሆነ የሚናገር ክፍል ነው እንጂ ስለ ጥምቀት ፎርሙላ አይደለም። እንደውም እንደ መመሪያ ካስብን ማቴዎስ 28:19 ጥምቀት እንዴት በማን ስም መሆን እንዳለበት የሚናገረው። ምክንያቱም ስም ባህሪንና ስልጣንን ያሳያል። ስለዚህ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ነው። ማቴዎስ ምዕራፍ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለው ማለት ነው። ነገር ግን ይህም ጥምቀት ለመዳን የሚደረግ ጥምቀት አይደለም። ለመዳን የውሃ ጥምቀት አስፈላጊ አይደለም። የዳነ ሰው ግን ይጠመቃል። በመጽሐፍ ቅዱሳችን ሳይጠመቁ የዳኑ ብዙ ናቸው። ነገር ግን ሳያምኑ የዳኑ አንድም ቦታ የሉም። በብሉይ ኪዳን የነበሩ ቅዱሳን ሁሉ ሳይጠመቁ ነው የዳኑት። ሮሜ 4 የብሉይ ኪዳን ቅዱሳን እኛ እንደዳንን በእምነት ነው የዳኑት። ዕብራውያን 10:4 የኮርሞችና የፍየሎች ደም ኃጢአትን እንዲያስወግድ የማይችል ነውና። ስለዚህ የብሉይ ኪዳን ቅዱሳን ሁሉም ሳይጠመቁ ነው የዳኑት። ሁለተኛ ከኢየሱስ ጎን የተሰቀለው ወንበዴ ሳይጠመቅ ነው የዳነው። ሌላኛው ደግሞ ሐዋርያት ምዕራፍ 10:45-48 እነ ቆርኔሌዎስና ጓደኞቹ ሳይጠመቁ ነው የዳኑት። ከዚያ በኋላ ነው ጴጥሮስ እነዚህ ሰዎች ከማጥመቅ ሊያግዳቸው የሚችል ማን ነው ብሎ የተናገረው፣ ስላመኑ ማለት ነው። ስለዚህ እምነት ብቻ ነው ለመዳን የሚያስፈልገው እንጂ ጥምቀት አይደለም። ቅድመ ሁኔታ 3 ለመዳን በልሳን መናገር አለብህ። የሐዋርያት ሥራ ምዕራፍ 2:6 ያለው ልሳን የሰው ልሳን ነው። ይህ ማለት የማይታወቀውን የሌላን ሀገር ሰው ቋንቋ በመንፈስ ቅዱስ አማካኝነት በመንፈስ ቅዱስ ኃይል ማውራት ማለት ነው። ግን ኦንሊ ጂሰስ ፔንቴኮስታል ከእግዚአብሔር ጋር የሚወራ የግል ወይም ፕራይቬት ቋንቋ ነው እንጂ የሚተረጎም የሰው ቋንቋ አይደለም ይላሉ። ልሳን ካላወራ መንፈስ ቅዱስን አልተቀበልክም፣ አልዳንክም ብለው ያምናሉ። ግን እዚህ ሐዋርያት 10:11-17 ቆርኔሌዎስና ጓደኞቹ አምነው ከዳኑ በኋላ ነው ልሳን እንዳወሩ የሚናገረው እንጂ ለመዳን አላወሩ። ጳውሎስም እንደተናገረው ሁሉም ክርስቲያን ልሳን ያወራል። አንደኛ ቆሮንቶስ 12:11 ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አንደኛ ቆሮንቶስ ምዕራፍ 12:29-30 ሁሉ ሐዋርያት ናቸው፣ ሁሉስ ነቢያት ናቸው፣ ሁሉስ አስተማሪዎች ናቸው፣ ሁሉስ ተአምራትን ይሰራሉ፣ ሁሉስ የመፈወስ ስጦታ አላቸው፣ ሁሉስ በልሳኖች ይናገራሉ፣ ሁሉስ ይተረጉማሉ፣ ሁሉም ጸጋ ለሁሉም አይሰጥም የሚለውን ያሳያል። ስለዚህ ለመዳን በልሳን መናገር አለብህ፣ አለዚያ አልዳንክም ማለት መጽሐፍ ቅዱሳዊ አይደለም። ለመዳን የሚያስፈልገው እምነት ብቻ ነው። ኤፌሶን 1:13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ቅድመ ሁኔታ 4 ለመዳን መጠበቅ ያሉባቸው ጥብቅ በቤተ እምነቱ የተዘጋጀ ሕጋዊ ኮድ አለ። ይህን ካልጠበቅ አትድንም። ስለ ፀጉር አቆራረጥ ሊሆን ይችላል፣ ወይን ቢራ ለመጠጣት፣ ሴቶች ጉርድ መልበስ፣ ጌጣጌጦችን አለማድረግ የመሳሰሉ ነገሮች በራሳቸው ጥሩ ናቸው፣ ጥሩም ይመስላሉ። ነገር ግን ችግሩ ድነትን ለማግኘት ሲሆን ነው። በዚህ ምክንያት በራስ ስራ ለመዳን መሞከር ምንፍቅና ነው። ኤፌሶን ምዕራፍ 2:8-9 ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ በጸጋው እንደዳንን እንጂ በስራ እንዳልዳንን ይናገራል። አጠቃላይ አንድ ሰው ወይም ቤተ እምነት ሥላሴ ላይ ስተው ክርስቲያን ሊሆን አይችልም። የእነዚህ ግን ክፋቱ ሥላሴ ላይ ስተዋል፣ በኢየሱስ ማንነት ላይ ስተዋል፣ በድነት ጉዳይ ላይ ስተዋል። በዚህ እምነት ተቃዋሚ ውስጥ ያላችሁ ወይም በቤተሰብ በተለያየ መንገድም የገባችሁ ሰዎች እኛ እናንተን እንወዳችኋለን። ከዚህም የስህተት አስተምሮ ወጥታችሁ የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ተቀብላችሁ ነፃ እንድትወጡ እንጸልይላችኋለን። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። አሜን።